ሰላም ሰላም እንደምን ደህና ቆያችሁ የዩቲዩብ ተከታታዮች። እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ያው እዚህ ጋር እንግዲህ በእረፍት ቀናችን ለጉዞ ወጥተናል። ፏ ፈታ ሞቅ መሞል ቆስጥ ልንል ወጥተናል። እንግዲህ ያው ዞር ዞር እያልን ነው። የት እንደድን ብታውቁ በጣም ደስ ይለኛል። እስቲ ልንገራችሁ ውሎዬን። ዱባይ ሞል ውስጥ ነው ይሄ። እንግዲህ ወደ ዱባይ ሞል እየገባን ነው። ከዛ እንግዲህ ውስጥ ገብተን ያው ፏፏቴው ጋር ሰው ሰራሽ ፏፏቴ ነው። ተፈጥሮ ፏፏቴ ራሱ እንደዚህ አያምርም? በጣም ነው የሚያምረው። አንተ ሁሉ ሰው ይመጣ የለ እንዴ? ያው እቺ ደግሞ ከሴራሊዮን ነው የመጣችው። ያው መነጽር ምናምን አድርግ ብለን እንትን ስንል ትንሽ ሞቃለሽ። ከዛ እንደምንም ያው ሰጠናት። ያምራል ትንሽ። እንግዲህ ደግሞ ያው በሰው መሀል ልትዝናና ስትል ዝም ብለህ ሰግጠህ ትገባና እንደዚህ መነጽር ምናምን ታደርጋለህ። አትሰማም አባቴ ምንድነው ያምራል ምናምን ትላለህ። ከዚያ ያው እንግዲህ እዚያ ዞር ዞር እያለን አንድ ሰው መጣ። ያው ቪዲዮአችንን ትንሽ እንትን አደረገ፣ ዝቅ ብሎ አለፈ። አየን አለፈን። ትንሽ ደግሞ ያው ቪዲዮን እዚያ በቀልና ወደ ውጭ ወጣን። ያው ማየዳችንን ካልቀረ ቡርጅ ከሊፋ ነው የሚባለው። እሱን ለማየት ሄደን እዚያ ጋር ትንሽ ዝማሬ ዘመርን። ከዛ እረፍት አደረግን። ከእረፍት በኋላ ተመልሰን ወደ ፏፏቴው ወደ ቤት ያው እየተመለስን ነው። ፏፏቴውን ዝም ብለን አየን። በጣም ነው የሚያምረው፣ የምር በጣም ነው የሚያምረው። እዚህ ያላችሁ ሰዎች ካላችሁ ሄዳችሁ ማየት ትችላላችሁ። በጣም ደስ ይላል። ያለው ዲባቦ ራሱ በስማም እንዴት አባቱ እንደሚያምር፣ ለዛም ደግሞ ሰው ሰራሽ ሲሆን እንጂ እንግዲህ በደረጃ እየወረድን ነው። ያው የከታች ወደ ላይ ነው፣ ሰው ተገልብጦ እየዋኘ ነው። ያው ሲል ነው መሰለኝ፣ ሲል ነው ብቻ የሆነ ነገር ነው። እንግዲህ ያው ሰው አዳሜ ስራ ፈት ነው መሰለኝ ሁሉም በእረፍት ቀኑ ለመዘነጥ መጥቷል። ያው እንግዲህ ዞር ዞር ብለን አየን። ይምን ማየት ብቻ ነው፣ እኛም እንግባ ብለን እንግዲህ ያው ገባን። ያው የሌላ ሰው የተቀረጸ እንዳይመስል ብለን ነው ገባን ይዘን። በስማም እንዲህ ለማየት ውጡ እንጂ የማታዩት ነገር የለም። የተፈጥሮ ፏፏቴ ባይኖር ያው ሰው ሰራሹንም ታያላችሁ። እንግዲህ እንዲህ ዞር ዞር አለን፣ በጣም አየን። ከዛ ያው ተመልሰን በመጨረሻ ላይ ወደ ቤት መጥተናል። እዛው አልቀረንም። የዱባይ ኑሮ እንግዲህ እንደዚህ ነው። የምትሰራው ሌላ የምትኖረው ሌላ ነው። እስከ መጨረሻ ስለተከታተላችሁ እናመሰግናለን። ባይ ባይ።